ዶናልድ ትራምፕ ከአሜሪካ ለሚወጡ ስደተኛ ዜጎች እስከ $1000 እንደሚከፍሉ እየተገለጹ ይገኛሉ። እንግዲህ አሜሪካ ስደተኛ ጠል አራማጅ የሆኑት እንግዲህ ዶናልድ ትራምፕ ናቸው ይህንን መረጃ የዘገቡት። ከአሜሪካ የሚወጡ እነዚህ ስደተኞች $1000 እንደሚሰጣቸው እናም ደግሞ ተመልሰው ወደ አሜሪካ የመምጣት ቻንስ እንደሚኖራቸው ነው እንግዲህ ትራምፕ የገለጹት ማለት ነው። እንደ መረጃው ዘገባ ከሆነ አንድ ስደተኛ በፖሊስ ተይዞ ከአሜሪካ ወደ ሌላ ሀገር እስከሚጓዝ ድረስ ወደ $17000 ይወጣል። ነገር ግን በዚህ በሰላማዊ መንገድ ራሱን ከአሜሪካ ለማውጣት ፈቃደኛ ነኝ ብሎ ወደ እዚህ ወደ እነዚህ ወደ ስደተኞች ወደሚመልሱት ቦታ ከሄደ ግን $1000 ያገኛል። ከዛ ሙሉ ወጪውን እንደሚቻልለት ነው እንግዲህ ፕሬዚዳንት ትራምፕ ያስታወቁት ማለት ነው። እንግዲህ ምን ያክል ሰው ከአሜሪካ በፍቃዱ ይወጣል የሚለው በጣም አጠያቂ ነገር ቢሆንም ነገር ግን መረጃውን ይፋ አድርገውታል ፕሬዚዳንት ትራምፕ ማለት ነው። እንግዲህ አሜሪካ በዚህ በቀጣይ ትራምፕ እስከሚኖሩ ድረስ በርካታ ስደተኞችን ከሀገሪቷ እንደምታስወጣም እየገለጹ እንደሚገኝ ነው መረጃ የሚጠቁመው።